የእመቤታችን ወዳጆች ምዕመናን፣ ምዕመናት እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ዕለታትን በሰዓታትን በዕለታት ዕለታትን በወራት ወራትን በዓመታት እየለዋወጠ እያሳለፈ ያለን ይህንን ሁሉ በስራም አረፍ በሉ በስራም ድካም እያሳለፍን ክብሩን እንድንናገር ክብሩን እንድናውቅ ያደረገን ፈጣሪያችን ይክበር ይመስገን። ክብሩ ለእሱ በእኛ ተመስግኖ ምስጋና ትልቅ ይሆናል ማለት አይደለም። ቅዱሳን መላእክት ያለ እረፍት በመዓልትም በሌሊትም ከፍጥረት ዓለም ጀምሮ እስከ ዓለም ፍጻሜ ድረስ ቅዱስ 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 እያሉ ሲያመሰግኑት ሲያወድሱት ይኖራሉ። ይህ ለእነሱ እንደኛ እረፍት ነው ይሉታል አባቶቻችን። እስመ አኮቴኮሙ እረፍቶሙ፣ እረፍታቸው ለእነሱ ማመስገን ነው። እኛ እንደምንተኛው በመኝታ በመቀመጥ ድካማችን እንደምናሳልፍ እነሱ ደግሞ እረፍታቸው ምስጋናቸው ነው። ሥላሴን በማመስገን ዓለማትን በመጠበቅ በመታዘዝ በመላላክ እረፍታቸውን ይፈጽማሉ። እየሰሩ ነው የሚያርፉ። እያረፉ ይሴብሑ ነው የሚለው ይዘምሩ ነው የሚለው ሳያርፉ። እኛ ደግሞ ካለን ጊዜ ሁሉ በጣም ጥቂቷን በመቶኛ ተሰልታ ምን ያህል እንደምትሆን አላውቅም። ጥቂት ነው የምናመሰግነው። አርፈን እረፍታችን ነው ብዙ እና አሁንም እኛ እንግዲህ ዛሬ እንደ እግዚአብሔር ፈቃድ እንደሱ ፈቃድ አገልግሎት ሰጥተናል፣ አመስግነናል። በአቅማችን ይቀበልልን፣ በቸርነቱ ይቀበልልን። በዚህ ዕለት በብዙ ጉዳይ እግዚአብሔር የምናመሰግንበት ብዙ ጉዳይ አለ። በቅዱስ ቁርባን የከበራችሁ እግዚአብሔር እድሜና ጸጋ ይስጣችሁ። እንግዲህ ዕለቱ ቁስቋም ነው ተብሎ የሚከበረው። ቁስቋም ቦታ ነው። እንደ ምዕመናኑ በተለምዶ አጠራር ቁስቋም ማርያም፣ እገሌ ማርያም እያለ ስሙን በአመሳስሎ እንደሚጠራው አይደለም። ቁስቋም ቦታ ነው። እመቤታችን ናት። በየሄደችበት እውነት ነው። ግሸን ማርያም፣ አክሱም ማርያም፣ አክሱም ጽዮን፣ አዲስ ዓለም ማርያም፣ መናገሻ ማርያም፣ እንጦጦ ማርያም እያል ቦታዎቹን ነው። አሁን ይህ ጊዜ ቦታው አይደለም፣ እመቤታችን ናት። ስሟ ከብሮ ከፍ ብሎ የሚመሰገነው ቦታዎቹ የታደሉ ሆነው ስለ ስማቸው እንዲጠራ እመቤታችን ስላረፈችበት ነው እና ይህን ቀን እንደምናስታውሰው በዚህ ምክንያት ነው። እንግዲህ እንደምታውቁት ያለፉትን 40 ቀናት ስለ እመቤታችን ስደት፣ ስለ እመቤታችን መከራ፣ እንደዚሁም ደግሞ ስለ እግዚአብሔር መልካም ስራ ሰማይን በከዋክብት ምድርን በጽጌያት በፍሬያት ስላለበሰ ስላስጌጠ ስላስዋበ ደግሞ የስጦታው እሱን በጽጌው በአበባው በፍሬው እሷንም እንደዚያው እያስመሰል ስናመሰግን ኑረናል። እንደገና እናትና ልጁንም ስደታቸውን እናስባለን። እንደ ቤተክርስቲያን ስርዓት ቤተክርስቲያኗ አባቶቻችን ያቆዩን በግንቦት ነው የተሰደደችው። ምድረ ግብፅ የገባችው ራሱ ምድረ ግብፅ በግንቦት 24 ገባች ነው የሚለው። ተሰዳ ነው የሄደች። ማን ነው የሚያሳድዳት? ማን ነው አሳዳጁ? እንዴት አይነት ኃይለኛ ሰው ነው ባካችሁ!
ምን አይነት እንደው ጠንካራ እግዚአብሔርን የሚያሳድድ አቤት! የሰው ልጅ አሳደዳቸው። ሕፃኑን አሳድዱ። ሕፃኑ ተወልዷል፣ በቤተልሔም የተወለደው የአይሁድ ንጉሥ የት ነው ሲሉት በምድሩ ላይ ነግሶ የነበረው ንጉሥ ደነገጠ። ማቴዎስ 2 ዳር እስከ ዳር ከመጀመሪያ እስከ መጨረሻ ስናነብ በሶስት ተከፍሎ የመጀመሪያው መወለዱን፣ የሁለተኛው ክፍል ደግሞ መሰደዱን፣ በሶስተኛው ክፍል ደግሞ መመለሱን እናነባለን። ታሪኩ እዚያ ላይ ነው የሚያልቀው። ተወልዷል ሲሉት ደነገጠ። የት ነው ቦታውን መርምሩ፣ እኔም ሂጄ ሰግድለታለሁ። ከሩቅ ሀገር ነው የመጡ የነገሩት። እሱ አልሰማም፣ አልነቃም፣ ምንም የሚያውቀው ነገር የለም። ትንቢት የተነገረላቸው፣ ምሳሌ የተቆጠረላቸው፣ ሱባኤ የተቆጠረላቸው ይህን እንዲያደርጉ የታዘዙ ከሩቅ ምስራቅ ጠቢባን መጥተው አይቴሃሎ ንጉሠ እስራኤል ዘተወልደ፣ የተወለደው የት ነው ብለው ጠየቁት። ተወልዷል እንደ ንጉሥ ብሎ ደነገጠና እንግዲህ ለእሱ መንግስት ነው የደነገጠው። እንዳታልፍበት እንዳትሄድበት በላዩ ላይ በንጉሱ ላይ ንጉሥ መወለዱ ከብዶት ነው። እስቲ መርምሩና ቦታውንም ጠይቁና ሊቃውንቱን ጠራ። የት ይወለዳል ተብሏል? በቤተልሔም ምድረ ኤፍራታ በዚያ ይወለዳል ተብሎ በነቢያት ተነግሯል አሉት። በሉ ብሎ እንግዶቹ ሂዱና መርምሩ፣ ቦታውን ካገኛችሁ መጥታችሁ ንገሩን፣ እኔም እንድሰግድለት አላቸው። በሊቃውንቶቻችን ሲተረጉም እሰግድለታለሁ ያለው እገለዋለሁ ማለቱ ነው። አፉ ነው እሰግዳለሁ ያለ እንጂ ሆዱ ግድያን ነው ያውጠነጠነ የነበረው። እና እነሱ ሄደው አገኙት። እጅ ነስተው እጅ መንሻ አበርክተው ሰግደውለት ለአምላክነቱ የሚገባ አገልግሎት ሰጥተው ከቤተልሔም ሲወጡ መልአኩ በዚህ በኩል ሄዱ። በዚህ ነበረ የቤተ መንግስቱ መንገድ፣ በዚህ ሂዱ አላቸው። በዚያው አድርገው መልአኩ እየመራቸው ወደ አገራቸው ተመለሱ። እንዲህ ሰዎች በዚያው ቀሩ። ምን ሆነዋል ነገሩ? እንዴት ነው ቢያፈላልግ የሉ። አይ አሁን እንግዲያው ብሎ ዲያብሎስም ጥሩ አድርጎ አማከረው ይላል። መጥቶ በዚህ እንዲህ ብታደርግ እንዲህ ብታደርግ ታገኘዋለህ። የሀገሩን ሕፃናት ከእስከ 2 ዓመት ድረስ ያሉትን ብትገል ከነዚያ ውስጥ አንዱ ይሆናል አሉት። 144,000 ሕፃናትን በሰይፍ አስፈጀ። መንግስቱን ወራሹ ከዚያ ውስጥ አገኘዋለሁ ብሎ ሕፃኑ በዛ ሰዓት ደግሞ መልአኩ ዮሴፍን ተነስ፣ እናቱንና ሕፃኑን ይዘህ ወደ ምድረ ግብፅ ሽሽ ብሎታል። ይዞ ወደ ምድረ ግብፅ ተሰደደ። እንዳልኳችሁ ግንቦት 24 ቀን ግብፅ ገቡ። በዚያ እንግዲህ 3 ዓመት ከ6 ወር ተቀመጡ። ከዚያ ደግሞ 3 ዓመት ሲሞላ ሕፃኑን የሚፈልጉት ሞተዋልና ወደ ግብፅ ወደ ከነዓን ወደ እስራኤል ሀገር ይዛቸው ተመለስ እናትና ልጅ አለው። ደግሞ እንደገና ይዞ ወደ ምድረ ግብፅ ተመለሰ። በዚያ በመከራ በስደት የደከመ አካላቸውን ለማሳረፍ ቁስቋም በተባለችው ቦታ ላይ ለተወሰኑ ቀናት አርፈዋል። ያቺ ናት እንግዲህ ቁስቋም ምንላት እረፍት ያገኙባት የእመቤታችን እረፍት የደከመ አካሏን የደከመ ሰውነቷን እዚያ አሳርፈው ትንፋሽ ገዝተው ወደ ሀገራቸው ተመልሰው ናዝሬት ገብተዋል።
ከዚያ በኋላ እንደገና ከብዙ ዘመናት በኋላ ሐዋርያትን ከዓመታት በኋላ ሐዋርያትን መርጦ ስራውን በጀመረ ጊዜ ሐዋርያት ይዞ ሂዶ ቀድሷት ቦታዋ ላይ ቅዱስ ቁርባን ሰርቶ ስርዓት ሰርቶ ሄዶባታልና ይህ ነው ታሪኩ። ዛሬ የምናከብረው ባጭሩ ይህ ነው። እንግዲህ እዚህ ትንሽ ከታሪኮቹ የምንወስደው ጌታ እመቤታችን እሱ ነው። እመቤታችን እሱ ዓለማትን የፈጠረ እሷ ደግሞ የእሱ የዓለማት ፈጣሪ እናት ሆና በምድር ላይ ክብር በክብር ላይ ክብር ሁሉም ያየ ሁሉ ሊሰግድላት ሊያመሰግናት ሊያከብራት ሲገባ ማሳደድ አሳደዷት። በምድር ላይ መከራን መቀበል ተገቢ መሆኑን ሊያስተምሩን ነው። መከራ መቀበል በምድር ላይ ነው። በጣም ትንሽ ኃላፊ ስለሆነ ተድላ ደስታው በዚህ ላይ ብንደሰት ከላይ ያለውን ደስታ እናጣዋለን። ከዚህ ላይ ብንከብር በሰማያዊ ክብራችንን እናጣዋለን። እንዲያ እንዳይሆን በምድር ላይ መከራ መቀበል አለባችሁ። በሃይማኖታችሁ በመልካም ምግባራችሁ ምክንያት የሚመጣ ችግር ቢኖር ተጋፈጡት፣ ተቀበሉት፣ ኋላ እረፍትን ታገኛላችሁ የሚል መልእክት ለማስተላለፍ ነው። ያ በምድር ላይ የደነገጠው ንጉሥ የፈራላት መንግስት አልፋ እሱ ሞቶ መንግስቲቱ ማለፈች። በስንት ጊዜ? በ3 ዓመት። ለዚያች ቀን ነው ያን ሁሉ መከራ ያን ሁሉ ችግር በህዝብ ላይ ያደረሰው። ይቺ ትምህርት እስካሁን ድረስ ለማንኛውም ምድራዊ መንግስት ገብታው አታውቅም። ወደዚያ ወደ ዙፋኑ ሲወጡ ነገር ሁሉ ይበላሽባቸዋል። ልቡናቸው ይታወራል። የሚያልፉ አይመስላቸው፣ የሚያልቅ አይመስላቸው፣ የሚደክሙ አይመስላቸው። በለው ነው በለው። ያልፋል፣ እንዲህ ያልፋል። ለሚያልፍ ነገር ያን ያህል ወንጀል መስራት ከባድ ነው። አሁን ቀደም ያነሳኋት አለች። አባቶቻችን የሚሉት ሰውየው መንገድ እየተጓዘ ውሃ ጥምት ብሎታል እና ወንዝ ላይ ደረሰ። ባህር ትልቅ ውሃ ነው፣ ባህር ነው። እዚያ ሊጠጣ እሱ ጎንበስ ሲዘጋጅ ወፊቱ ደግሞ መታ በዚያ በኩል ቁጭ አለች። ደግሞ ልትጠጣ ወግጅ ብሎ ደንጊያ አንስቶ ገደላት። እንዳታካፍለው ወፊቱ ጠጣ፣ ውሃው እንዳያልቅበት ባህሩ ልትጠጣው መስሎታል። አስፍቶ ስለሚያስብ ለስጋው አሁን ደንጊያ አንስቶ ገደላት። እንደገና እሱ ጎንበስ ብሎ ጠጣ፣ ረካ፣ ማሰብ ጀመረ። አያት ያችን ተንጠራፍራ የወደቀች ወፍ ቀኑ ሊያልፍ ውሃው ሊተርፍ ለምን ገደልኩሽ አንቺ ወፍ አለ ይባላል። እንደዚያ ነው። ኋላ ይጸጽታል። እንዲሁ ክፉ ስራ፣ የማይመለስ ስራ በተለይ መትተህ ደብድበህ የተውከው ምናልባት ሊድን ሊያገግም ይችላል። የቀማኸው ጸጽቶ ገንዘቡ ልትመልስለት ትችላለህ። ያጭበረበርከው ላለማጭበርበር ወደፊት ሂደህ ይቅርታ ትጠይቀዋለህ። ከገደልከው በኋላ ግን ሁሉ ነገር ጸጸት ብቻ ነው ስሙ። እና የሄሮድስ ታሪክም ይኸው ነው። 3 ዓመት ሊቆይ ያን ያህል ነፍስ ማጥፋት፣ ያን ያህል ሁከት መፍጠር፣ ማሳደድ በዚህ አላበቃም እኮ። ሰራዊቱን አስይዞ ሄዱ እኮ ወደ ግብፅ ቢሉት
እስከ ግብፅ ድረስ አሳዷቸዋል። ሰራዊቱን እያሳደደ ጌታ በታምራት ሰራዊቱ ሲመጣ ዛፍ ተሰንጥቆ አህያዋንም ስንቅ የጫነችውን ሶስቱንም መንገደኞች ሕፃኑንም ሰውራ እንዳሳለፈቻቸው በታሪኩ ላይ ይነገርላቸዋል፣ ተጽፏል። ታምራት እያደረገ ወደ ግብፅ ገባ፣ ተመለሰ ወደ ሀገሩ። በክብር ተመልሶ በውርደት ተሰዶ በክብር ተመልሶ በሀገሩ ላይ እንግዲህ ስራውን ጀምሮ የመስቀልን ስራ ይሰራልን፣ ስጋውን ደሙን ቆርሶ የሰጠን ከዚያ በኋላ ነው። ይህን ለማስቀረት አይቻልም። የእሱ የተጀመረ ስራው ነው፣ ይፈጽመዋል። ሊፈጽም ነው የመጣ ትንቢተ ነቢያትን ሊፈጽም የአባቶችን አባባል የተነገረለትን ታሪክ ሁሉ ፈጽሞ እኛን ሊያድን ወደ መንግስቱ ሊያቀርበን ነው የመጣ የነበረና የእነዚያ ሰዎች የእነዚያ ክፎች ስራ ፍጻሜው ድካም ብቻ፣ ወንጀል ብቻ፣ ወቀሳን ለማትረፍ ለመጪው ትውልድ እየተወቀሱ ሊኖሩ ስላደረጋቸው ሰሩ። እሱም በታምራቱ በአምላክነቱ ኃይል ከዚህ ሁሉ መከራ አልፎ ይህን ሁሉ መከራ ተቀብሎ ወደ ሕይወት የሚመራውን ስራ ሰርቶ እኛን ለሕይወት አብቅቶናል እና ዛሬ የምናከብረው እንግዲህ በዚህ ምክንያት ነው። በመጀመሪያ አልፎባታል፣ ኋላም ስርዓተ ቁርባንን ሰርቶባታል። ደብረ ቁስቋም ትጎበኛለሽ፣ እኔ ያልጎበኘኋት አላውቃትም። ዛሬ ክርስቲያኖች እየሄዱ ይጎበኟታል። መጎብኘት ያለባት ናትና እና እግዚአብሔር አምላክ ይህን ቀን ይህን የክብር ቀን እዚህ ተሰብስባችሁ ያከበራችሁ ሁሉ ክብር አላችሁ፣ ትከብራላችሁ። እግዚአብሔር ክብሩን ያድላችሁ፣ ያድለን። ከዓመት ደግሞ ያድርሰን፣ ከዓመቱ ደግሞ ያድርሰን። ቸር ነውና አይደክምም ለመስጠት፣ አያንሰውም፣ አይጎልበትም። ከባህሪው ነው፣ ተበድሮ አይደለም የሚሰጠን። የባህሪ ስልጣኑ ባህሪ ማለት ከሌላ ያልተገኘ የባህሪው ነው ስንል ከራሱ የተገኘ ማለት ነው እና ሀብታም ነው፣ እኛንም ያበለጽገናል። ኃያል ነው፣ እኛንም ያበረታናል። ንጉሥ ነው፣ እኛንም በመንግሥተ ሰማያት ያነግሰናል እና ለዚህ ሁሉ ክብሩ አምላካችን ይክበር ይመስገን። ከዓመቱ ደግሞ በሰላም ያደርሳችሁ፣ በሰላም ያደርሰን።